ቃል የእግዚአብሔርን ጊዜ መጠበቅ በሚል ይሆናል። ሁላችሁም መጽሐፍ ቅዱሳችሁን በትንቢተ ዕንባቆም ምዕራፍ 2 ላይ ታወጣላችሁ እና አብረን እናነባለን። ቁጥር 1 እስከ ቁጥር 3 ያለው ቃል እንደዚህ ይላል። በመጠበቂያዬ ላይ እቆማለሁ፣ በአምባ ላይም እወጣለሁ፣ የሚናገረኝንም ስለ ክርክሬም የምመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔርም መለሰልኝ እንዲህም አለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። ራእዩ ገና እስከ ተወሰነው ጊዜ ነው፣ ወደ ፍጻሜውም ይቸኩላል። እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣልና። ታገሰው፣ እርሱ አይዘገይም ይላል። ሃሌሉያ! ታገሰው፣ እርሱ አይዘገይም። ትንቢተ ዕንባቆም በጣም አጠር ያለ የመጽሐፍ ቅዱስ ክፍል ነው። ዕንባቆም ነቢዩ ዕንባቆም የጻፈው መልእክት ነው። ሐሳቡ በአጠቃላይ ስትመለከቱት በዚህ አጭር ምዕራፎች ውስጥ ዕንባቆም ከእግዚአብሔር ጋር መጀመሪያ ያለውን ክርክር ከእግዚአብሔር ጋር ክርክር ሲገጥም ታዩታላችሁ። ዕንባቆምን ውስጡ ያነሳሳው ለክርክሩ መንስኤ የሆነው ነገር አንድ ነገር ነው። ግፍን አይቷል፣ በደልን አይቷል፣ ሕግ ሲጣስ አይቷል፣ ፍትህ ሲጓደል አይቷል። በይሁዳ ምድር ላይ የሆነው ነገር ዕንባቆምን አስደንግጦታል፣ አስከፍቶታል፣ አሳዝኖታል። ስለዚህ እግዚአብሔር ሆይ እስከ መቼ ነው ዝም የምትለው? እስከ መቼ ነው ይህንን ሕዝብ ስርዓት የማታስይዘው? እያለ ይናገራል። መጀመሪያውን ምዕራፍ ብታነቡት ከዚህ ካነበብኩት ምዕራፍ 2 ቀደም ብሎ ክፍል ብታነቡ ይህንን ነው የሚያሳያችሁ። ይሁዳ ላይ ያለው ሕዝብ እጅግ መረን ወጥቷል። ሕግ ተጥጿል፣ ስርዓት የለም፣ ሁሉም እንደፈለገው ያደርጋል። እግዚአብሔር ሆይ ይህንን ዝም ብለህ ታልፋለህ? አንተ የፍትህ አምላክ አይደለህም ወይ እያለ ይናገራል። እግዚአብሔር ግን መልስ ነበረው፣ ለዕንባቆም መልስ ነበረው። እግዚአብሔር የሚያደርገውን የሚያውቅ አምላክ ስለሆነ፣ እግዚአብሔር ደግሞ የሚያደርገው በእኛ ጊዜ ሳይሆን በራሱ ጊዜ ስለሆነ፣ እግዚአብሔር የሚያደርገውን የሚያደርገው አንተ በፈቀድከው አንቺ በፈቀድሽው ጊዜ ሳይሆን እሱ ራሱ ባዘጋጀው ጊዜ ውስጥ ነው። እግዚአብሔር የራሱ ታይም ቴብል አለው። ዕንባቆም እዚህ ጋር በቃ ቸኩሏል። የሆነ ነገር እንቅስቃሴ ፈልጓል። እንቅስቃሴ የለም በምድሪቷ ላይ። ጠበቀ የለም። ስለዚህ አፉን ከፍቶ ተናገረ። እግዚአብሔር ግን ጠብቅ፣ የሚሆን ነገር አለ። በምዕራፍ 1 ላይ ስታነቡት እግዚአብሔር አስቀድሞ ለይሁዳ ምድር እቅድ አዘጋጅቷል። ዓላማ ነበረው። ባቢሎናውያንን እሰዳለሁ፣ ከለዳውያን ይመጣሉ፣ በግዞት ይይዟቸዋል፣ ምርኮ አድርገው ይወስዷቸዋል አለው። ዋው! ይሄ በጣም የበለጠ ዕንባቆምን የሚያስቆጣ መልስ ነበረ። ያልጠበቀው መልስ ነበረ። እንዴ እግዚአብሔር ሆይ ይህን ያንተን ሕዝብ፣ ይህን የተከበረ የተመረጠ ሕዝብ ከሱ በታች በሆኑ ሕዝቦች፣ በኃጢአተኛ ሕዝቦች፣ በበደለኛ ሕዝቦች፣ እግዚአብሔርን በማያውቁ ሕዝቦች አሳልፈህ ትሰጣለህ? እውነት እግዚአብሔር አንተ የፍትህ አምላክ ከሆንክ ይህን ታደርጋለህ ብሎ ክርክር ይገጥማል። ዕንባቆም ክርክር ይገጥማል። እግዚአብሔር ግን አሁንም ነገሮችን የሚያደርገው አንተ ባሰብክለት ሳይሆን እሱ ባሰበበት መንገድ ነው።